አሁን ላይ የተለያዩ ባንኮች በቴሌብር አማካኝነት ብድሮችን እየሰጡ ነው። ይህ ቪዲዮ እስከተሰራ ድረስ ዳሽን ባንክ፣ የኢትዮጵያ ንግድ ባንክ፣ ሲንቄ ባንክ እና አዋሽ ባንክ በቴሌ ብር አማካኝነት ብድር እየሰጡ ያሉት ባንኮች ናቸው። እነዚህ ባንኮች ብድር የሚሰጡት የእናንተን የቴሌብር እንቅስቃሴ ላይ ዲፔንድ ሆነው የሚሰጡት ማለት ነው። የእናንተ ፓስት 6 ማንዝ ወይም ደግሞ ያለፈው 6 ወራት ውስጥ ምን አይነት ትራንዛክሽኖችን ምን አይነት ፔመንቶችን ፈጽማቸዋል የሚሉትን በኤአይ አማካኝነት አናላይዝ ይደረግና ጥሩ እንቅስቃሴ ያላችሁ ከሆነ የተለያዩ ፔመንት ሊሆን ይችላል፣ ኤርታይም መግዛት ሊሆን ይችላል፣ ፓኬጆችን መግዛት ሊሆን ይችላል፣ ወይም ደግሞ የተለያዩ ክፍያዎችን ምናልባት የውሃ ክፍያ፣ የኤሌክትሪክ ክፍያ ሊሆን ይችላል። የእናንተ እንቅስቃሴ ከፍ ያለ ከሆነ ጥሩ ብድር የምታገኙበት እድል ይሰጣችኋል። አሊያም ደግሞ እናንተ ምንም አይነት እንቅስቃሴ ካልነበራችሁ ወይም ብድር ላይሰጣችሁ ይችላል፣ ወይም ደግሞ ትንሽ አማውንት ሊሆን ይችላል ማለት ነው የሚሰጣችሁ ብድር። ስለዚህ በዚህ ቪዲዮ ማሳያችሁ እንዴት በቴሌብር አማካኝነት ከነዚህ ባንኮች ብድሮችን ማግኘት እንችላለን፣ ፕላስ ደግሞ ከየትኛው ባንክ ብንበደር ሞር የተሻለ እኛ ተጠቃሚ እንሆናለን የሚሉትን ነገሮች እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮንም ደግሞ ላይክ አድርጋችሁ ጀምሩ። ወደ ቪዲዮ መጀመሪያ ወደ ቴሌብር አፕ ትሄዳላችሁ፣ ሎግን ታደርጋላችሁ እዚሁ ማለት ነው። ወደ ቴሌብር አፕ ከገባችሁ በኋላ እንደሚታዩት ፋይናንሻል ሰርቪስ ዊዝ ዳሽን የሚል አለ፣ ፋይናንሻል ሰርቪስ ዊዝ ሲቢ የሚል አለ፣ ፋይናንሻል ሰርቪስ ዊዝ ሲንቄ የሚል አለ። ቅርብ ጊዜ የተጨመረው ደግሞ ፋይናንሻል ሰርቪስ ዊዝ አዋሽ የሚል አለ ማለት ነው። ለምሳሌ አንድን ባንክ እንደ ኤግዛምፕል ወስጄ ባሳያችሁ እንዴት እንበደራለን ለሚለው ቼክ ለማድረግ ለምሳሌ ከዳሽን ባንክ ልጀምርላችሁ። ወደ ዳሽን ባንክ ገቡና እዚች ጋር የተለያዩ የብድር አማራጮች አሉ። ለምሳሌ ዴይሊ አለ፣ ዊክሊ አለ፣ እንዲሁም መንዝሊ አለ። ለምሳሌ ዴይሊ ማለት ምን ማለት ነው? ጠዋት ተበድራችሁ ማታ የምትመልሱት ወይም ደግሞ አንድ ቀን ሊሚት ብቻ ያለው የብድር አይነት ነው። እዚች ጋር እንደምታዩት ክሬዲት ሊሚት እዚህ ጋር አስቀምጧል። ለምሳሌ የዴይሊ ከ100 ብር እስከ 2000 ብር ማግኘት የምችሉበት አማራጭ አለ። ከዛ እዚች ጋር እቺኛውን ሞር ስታደርጉ ፋሲሊቴሽን ፊ 1% ነው ይላል። ፔናልቲ አፍተር ዲው ዴትስ አቬይላብል ሊሚት እዚህ ጋር አስቀምጧል ማለት ነው። ፋሲሊቴሽን ፊ ማለት አሁን እዚህ ጋር ስትበደሩ ለፋሲሊቴሽን የሚቆረጠው ወጪ ነው ማለት ነው። 100 ብር የምትበደሩ ከሆነ 1 ብር አሁን እዚሁ ጋር ይቆረጣል ማለት ነው። ለምሳሌ ዲው ዴት ካሳለፋችሁ ከአንድ ቀን በኋላ ቀኑን ካሳለፋችሁ ፔናልቲ ይኖራል ወይም ደግሞ ቅጣት ይኖራል ማለት ነው። የቅጣት ክፍያ ደግሞ ዴይሊ 2% ይኖራል። ከ100 ብር 2 ብር በየቀኑ ይኖራል ማለት ነው። እና አቬይለብል ሊሚት አለ እዚች ጋር አሁን መበደር የምችለው ሊሚት ማለት ነው። ለዴይሊ ብቻ አይደለም ለዊክሊም እንደዚህ ይኖራል ማለት ነው። ለምሳሌ እኔ የዊክሊን ቼክ ባረግ አፕላይ የምትለውን እዚች ጋር ክሊክ ማድረግ እችላለሁ ማለት ነው። አቬይለብል ሊሚት እና ከታች 1857 ዊክሊ መበደር እችላለሁ ማለት ነው። ለምሳሌ እኔ 1000 መበደር ቢፈልግ እስከ 1857 መበደር እችላለሁ ማለት ነው። እዚህ ጋር እኔ 1000 መበደር ቢፈልግ 1000 እዚች ጋር ያስገባና ካስገባው በኋላ ቪው የሚለው መንካት ነው። ቪው ይለዋለሁ። ከዛ በኋላ እዚህ ጋር እንደምታዩት ዲው ዴት ያስቀምጣል ማለት ገንዘቡን የምትመልሱበት ቀን ማለት ነው። ለምሳሌ የኔ 2005 12ኛ ወር በ20 መመለስ አለብኝ ማለት ነው። ትመልሱ ደግሞ ስንት ነው የምትመልሱት? ስለዚህ ሪፔይመንት አማውንት የምትላለች የዛሬ ሳምንት ይሄ ብር ስመለስ የ1083 ወይም 83.5 ወለድ ይኖራል ማለት ነው። እዚች ጋር በግሪን የተጻፈችው ነገር አለች። ኢፍ ዩ ፔይ ቢፎር ዴት ሪፔይመንት አማውንት ዊል ዲክሪስ ይላል። እዚች ጋር ከቀኑ ከሳምንት ሳይሞላ ከመለሳችሁ ለምሳሌ ለ3 ቀን ብቻ ከ3 ቀን በኋላ ከመለሳችሁ በየቀኑ የሚወልደው አለ፣ በየቀኑ የሚወልደውን ብቻ ነው። ስለዚህ 1083 አይደለም የምትመልሱ ማለት ነው። ስለዚህ የዲው ዴት አማውንት ወይም ሪፔይመንት አማውንት ኦን ዲው ዴት ይቀንሳል ማለት ነው። እዚች ጋር ፋሲሊቴሽን ፊ ቅድም ስንት ፐርሰንት ፋሲሊቴሽን ፊ 10 ብር ነው ማለት ነው። 10 ብር አሁኑ ይቆርጣል ማለት ነው። አሁን 1000 መበደር ፈልግ 10 ብር አሁን እሰጠዋለሁ። ዴይሊ 10 ከ50 ሳንቲም እየሰጠው ይሄዳል ማለት ነው። ስለዚህ ከ5 ቀን በኋላ ወደ
50 ብር አካባቢ አይ ቲንክ 55 ብር አካባቢ መልሳለሁ ማለት ነው። ይህን ቼክ ካረጋችሁ በኋላ ኮንፊርም ማድረግ ነው ማለት ነው። የዊክሊም የማንዝሊም ተመሳሳይ አይነት እንትን ነው ያለው። ይሄኛው የዳሽን ባንክ ነው ማለት ነው። የንግድ ባንክ እንደራስ ይባላል። ተመሳሳይ ነው። የ10 ቀን የ5 ቀን የ60 ቀን የብድር አማራጮች አሉት። እዚህ ጋር ከስር ሞር አድርጋችሁ ፋሲሊቴሽን ፊ ስንት ፐርሰንት እንደሆነ የዴይሊ ፊ ስንት እንደሆነ ቼክ ማድረግ ትችላላችሁ ማለት ነው። ለምሳሌ ዝም ብዬ እስቲ የ25 ቀን እዚህ ጋር 25 ቀን መበደር ብፈልግ 3000 መበደር ብፈልግ ስንት ነው ወለዱ የሚሆነው? መርሳት የሌለባችሁ ነገር በየቀኑ ስንት ብር ነው የሚከፍለው ብላችሁ ቼክ ማድረግ አለባችሁ። ለምሳሌ ዴይሊ ፊ የዚህ 21 ብር ከ6 ሳንቲም ነው። እሱ ብቻ አይደለም፣ ፋሲሊቴሽን ፊም በጣም ወሳኝ ነው። አሁን የምትከፍሉት ብር ስለሆነ ማለት ነው። ስለዚህ አሁን የምትከፍሉት ብር ፕላስ ዴይሊ ፊ ኮንሲደር አድርጋችሁ ነው መበደር ያለባችሁ። ከማን መበደር አለብኝ ብላችሁ ስታስቡ እነዚህን ኮንሲደር ማድረግ አለባችሁ። ለምን ወለዱ ትንሽ የሆነ ፋሲሊቴሽን ፊ ትንሽ የሆነ ዴይሊ ፊ ትንሽ የሆነውን መምረጥ ስላለብን ማለት ነው። የሲንቄ ባንክ ወቢ ይባላል። የ5 ቀን የ10 ቀን የ30 ቀን የ45 ቀን እና ሌሎችም የብድር አማራጮች አሉ። ለምሳሌ ንግድ ባንክ ጋር የ10 ቀን አለ። ለምሳሌ ቼክ እናርገው። ንግድ ባንክ እና ሲንቄ ባንክን ቼክ እናርገው። እዚህ ጋር የማን የተሻለ ነው ለኛ የሚሉ ማለት ነው። የ10 ቀን መበደር ብትፈልጉ ከንግድ ባንክ 1700 ምናምን ይችላለሁ። ለምሳሌ 1000 ብር በመበደር ቢፈልግ ፋሲሊቴሽን ፊ ስንት ነው? 12.5 ነው። ዴይሊ ፊ 7.2 ነው። ይሄው እንደምታዩት። ስለዚህ ዱይ ዴት ሪፔይመንት አማውንት ስንት ነው? 1084.5 ነው። ይሄን ያዙልኝና ወደ ሲንቄ ባንክ ልሂድና ተመሳሳይ አማውንት መበደር ቢፈልግ ያው አማውንቱ ከፍ ያለ አቬይላብል ሊሚት በርግጥ ከፍ ያለ እንትኖችን ታግማግኘት ትችላላችሁ። ሲንቄ ላይ አይቻለሁ እኔ አብዛኛውን አማውንት ዊክሊም ሊሆን ይችላል መንዝሊም ሊሆን ይችላል ከፍ ይላል ትንሽ። ስለዚህ 1000 ላስገባና ቼክ ላድርገው። እዚህ ጋር ዴይሊ ፊ 6 ብር ነው። ፋሲሊቴሽን ፊ 21 ብር ነው። ወር ላይ የምትመልሱት 1080 ነው። ከቅድሙ ጋር ቼክ አድርጉና የቱ የተሻለ ነው። ስለዚህ የተሻለውን መምረጥ ይገባናል ማለት ነው። ይህን አናላይዝ አድርገን መበደር አለብን። ከንግድ ባንክና ከሲንቄ ባንክ ሲንቄ ባንክ በልጧል ማለት ነው። በዚህ ብቻ አይደለም የሚሰጠው አማውንትም ይሄ ይከፍላል። እኔ አናላይዝ አድርገው ሁሉም የራሱ እንትን አለው፣ የራሱ አድቫንቴጅ አለው። አንዳንዱ ከፍ ያለ አማውንት እንድትበደሩ የሚያስችላችሁ ሲሆን ኢንትረስቱ ደግሞ ከፍ ያለ ይሆናል። አንዳንዱ ደግሞ በትንሽ ቀን የሚሰጣችሁ ብድር ትንሽ ሆኖ ኢንትረስቱም ትንሽ ይሆናል ማለት ነው። ስለዚህ ሞር ብዙ ብር መበደር የምትፈልጉ ከሆነ ሲንቄ ባንክ ብዙ አማውንት ኦፍ ብድር የምሰጣችሁ ይሆናል። በ45 ቀን ብቻ ለእኔ አሁን ይህን ያክል ተፈቅዶልኛል። ስንት ነው? 9700 አካባቢ ማለት ነው። በዚህ ይህን ያክል አማውንት ላላገኝ እችላለሁ ማለት ነው። ስለዚህ ይህንን ሳጠቃልለው ከእንደዚህ ፋይናንሻል ሰርቪስ መበደር እኔ በግሌ ከምንድማረቀው ነገር አይደለም። ለምን በጣም ተቸግራችሁ ከሆነ ነው እንጂ ብዙም ሳትቸገሩ ግዴታ ካልሆነባችሁ መበደር ጥሩ ነው ብዬ አላስብም። ለምን የኢንትረስት ቤስድ ብድር ነው። ኢንትረስቱ ደግሞ ቀላል የሚባል አይደለም። እንደምታዩት ፋሲሊቴሽን ፊ ይዛው ትከፍላላችሁ። ፕላስ ደግሞ በየቀኑ እየወለደ ይሄዳል። እሱ ብቻ ሳይሆን ደግሞ ቀኑን ካሳለፋችሁ ደግሞ ትልቅ ብር ሊሆን ይችላል። ብዙ ሰዎች በቴሌ ብር አማካኝነት እንደዚህ ተበድሮ መክፈል እስኪያቅጣችሁ ድረስ በጣም ተቸግሯል። እና እኔ ሪከመንድ አላደርጋችሁም። ግን ሰው ፊት ከሚገርፍ ይብላችሁ ካሰባችሁ ግን ያው እዛው ተደብቃችሁ ቀስ ብላችሁ ተበድራችሁ ቀስ ብላችሁ ቤት መልሱ ደግሞ ሞር የተሻለ ይሆናል ማለት ነው። እስከዚህ ስለተከታተላችሁኝ በጣም እጅግ አድርጌ አመሰግናችኋለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ አድርጉልኝ፣ ቪዲዮን ደግሞ ላይክ አድርጉ። ከቴሌብር ጋር የተገናኘ ወይም ደግሞ የትኛውን ጥያቄ ካላችሁ ኮሜንት